ቪዲዮ በኋላ የሚጠብቀኝ ስድብ ኢትዮጵያ ብቸኛዋ ቀኝ ያልተገዛች ከባርነት ነፃ ያወጣች ሀገር ብለን እንኩራራለን አይደል? ሁላችንም ሳድሊ ይሄ በጭራሽ እውነት አይደለም። ወሬ ለማድመቅ የሚነግሩን ጎድሎ ታሪክ ነው። እውነታው ባርነት ከአክሱም ግዛት ጀምሮ እስከ አጼ ኃይለሥላሴ ድረስ የነበረ የተደበቀ ግን በጣም ሰፊ የሆነ ታሪካችን ነው። ላስረዳችሁ። ነጭ መጥቶ ባይገዛንም እርስ በርስ የምንገዛዛበትና ባሪያ የምንደራረግበት ሲስተም ግን ነበረን። የኢትዮጵያ ሕዝብ በአንድነት ተፋቅሮ ነው የኖረው። ቢኤስ በአንድነት ተፋቅረን ኖረን አናውቅም። ባርነት በከፍተኛ ሁኔታ የተስፋፋው ደግሞ በ9ኛው ክፍለ ዘመን ከአረቦች ጋር የነበረን የባሪያ ንግድ ሲፋፋም ነው። ሃይማኖት ደግሞ ለዚህ ትልቅ አስተዋጽኦ አድርጓል። ለምሳሌ ይሄ እዚህ ጋር የምታዩት ፍትሐ ነገሥት የሚባል ቅዱስ የህግ መጽሐፍ ነው። ከኮፕቲክ ወደ ግዕዝ ተተርጉሞ ንጉሶችና ቄሶች ፍርድ የሚሰጡበት መንገድ ነበር። እዚህ መጽሐፍ ላይም ክርስቲያን የሆኑ ኢትዮጵያውያን ክርስቲያን ያልሆኑትን ሌላ ሃይማኖት የሚከተሉትን ዜጎቻቸውን የመግዛትና ባሪያቸው የማድረግ ፈቃድ እንዳላቸው ይናገራል። በተጨማሪም ብድር መክፈል ያልቻሉ ድሃ ዜጎች